ጋይስ እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። ዛሬም በሌላ ቪዲዮ ተገናኝተናል። ዛሬ ዴቱ በኒውዮርክ ሲቲ እንገኛለን። አንፎርቹኔትሊ የአሜሪካ ትሪፓችን ዛሬ ይጠናቀቃል። እንግዲህ በጣም አሪፍ ጊዜ ነበረኝ። ዛሬ አንዳንድ ቦታዎችን ዞር ዞር ብለን እናያለን። አበሻ ሬስቶራንት እንሄዳለን ብለናል። አበሻ ሬስቶራንት ከሄድን በኋላ ደግሞ አንድ ኢንትረስቲንግ ቦታ አለ ተብለናል። እዛ እንሄዳለን። ነገ ወደ ሀገራችን እንመለሳለን ማለት ነው። ዩ ጋይስ ለምታሳይኝ ሰፖርት በጣም አመሰግናለሁ። እስከ መጨረሻው አብራችሁን ቆዩ። ሰብስክራይብ ማድረግ እንዳይረሳ። የሆነ ሩጫ አለ፣ ታላቁ ሩጫ በኒውዮርክ። የሆነ ያው ካምፔን ምናምን ይኖራቸዋል። በሱ ምክንያት እኮ ነው የሚሮጡት። ይሄኛ አይ ማራቶን እንደዚህ አትሌት ያልሆኑ አትሌቶች እባክህ you did it ወደ ትሬን እየገባን ነው። ዩ ጋይስ አላሳየዋችሁም አይደለ? ሰብዌይ በጣም ከጀርመን በጣም ይለያል። አሃ ለካ ስልክ ያስፈልጋል። ደርሰናል ጋይስ። ዛሬ አበሻ ሬስቶራንት ነው የምንሄደው እዚህ ኒውዮርክ። ኒውዮርክ ያለ ደግሞ የአበሻ ሬስቶራንት ምን ይመስላል የሚለውን የምናይበት ቀን ይሆናል ማለት ነው። ዛሬ ቅዝቃዜ አለ። ትላንት በቀሚስ ነበረ፣ ዛሬም ቀሚስ ነበር ላረግ የነበረው። ሀሳቤን ቀየርኩኝ በብርዱ ምክንያት አይደል? እና ብርድ ብቻ ነው ያስቀየረኝ። በቃ ዘንጣለሁ ብዬ ነበረ፣ ግን ችግር የለውም። እና ይኸው እንደምታዩት ነው። እዚህ አካባቢ እስካሁን አልመጣንም ይመስለኛል። ወደዚህኛዋ ሳይድ እኔ ወደዚህ እናያለን ማለት ነው። እንዴት ነው እስካሁን ያለው ቆይታ? አሪፍ ነው። አንቺ ሳትለኝም እኔም ወድጄዋለሁ፣ በጣም ወድጄዋለሁ። እስከ ዛሬ ካየኋቸው ከተሞች በጣም ወድጄዋለሁ። ኒውዮርክ ሲቲ ማለት ነው። ናያግራ ፎል ዩኒቨርሲቲ የሚባል አለ። እሱ ነው እንደ ኒውዮርክ ዩኒቨርሲቲ ማለት። ለማንኛውም አበሻ ሬስቶራንት ስንደርስ ደግሞ እንገናኛለን። ዩ ጋይስ መንገዱን አንዳንድ አካባቢ የሚያምር ቦታ ሲኖር ቀርጽላችኋለሁ። እንደ መኪና ሰው ሲሻገር አይቻልም። ተገጣጠምና በጣም እንደ አጋጣሚ የምናልፍበት ቦታ ዋሽንግተን ስኩዌር ፓርክ በሚባል ቦታ ነው። ሶ ፓርኩ የተወሰነ ላሳያችሁ ብዬ ነው። ፖሊሶች በየቦታው አሉና ደስ ይላል። እሱን እንዴት ነው ወደዋል? በየቦታው መኖራቸው። ማራቶን እኮ እዛ ነው፣ እዚህኛው ሰፈር አለ። ረጅም ነው ለካ። ኦኬ ጎመን መሰለኝ እዛ ጋር የበቃለው ጎመን ምናምን ይመስላል። ደስ ይላል እንደዚህ። በቃ ትንሽ ደግሞ ሞቅ ቢል ከተማው አሪፍ ነበረ ማለት ብርድ ባይሆን ማለት ነው እንጂ የሞቀ ከተማ ነው በእርግጥ። አይ ለምን ከዚህ ይታየናል ማየት ፈለግ? እንዴ እቺንማ ልቅረጻት እንጂ። ሶሪ
እባክህ ክፈሉ እንዳይሉ ደግሞ አይታወቅም። እባክህ እዛ ጋር ደግሞ ሌላ ጭፈራ አለና ቢዝነስ እኮ ነው ይሄ ሁሉ። እንደውም በጣም አሪፍ ቦታ መጣና ሳናስበው። ኧረ ብዙ ነገር አለ አንተ። እንዴ ምንድን ነው ያዘው? ኖተርዳም ቸርችን ይመስላል። ቼስ መጫወት ትፈልጋለህ? ይኸውልህ እዚህ ጋር ከጋሼ ጋር ቼስ ትጫወታለህ። ከተበላ መክፈል ነው። አይ ቲንክ በቃ ሰው እንደ ኤግዚቢሽን እንደ ኦፕን ነገር መሰለኝ። እዚህ ጋር ራሱ ምርጥ ስዕሎች። እስቲ ስጦታ ካገኘ I love that song, man. Chick Corea, right? Yeah. ግን በቃ ኢትዮጵያዊነታችን በጣም ያስታውቃል። ትላንትና ኒውዮርክ ስኩዌር ሄደን ጊዜ አክቹሊ ሁለቱም አፍሪካኖች ናቸው ያወቁን፣ ግን ኢጂፕሽን እና ሞሮካውያን ናቸው። ግን ከኢትዮጵያ እንደሆነ እናውቃለን። አክቹሊ ሞሮካውያኑን ያወቃል። አሁን ደግሞ የሆነ ነጭ አሜሪካዊ ሲያት ኢትዮጵያ አለን። ከዛ የስ እኛ ደግሞ ደስታችን ስንታወቅ ከዛ ራስ ተፋራይ ነኝ፣ አፄ ኃይለ ሥላሴን ወደዋለሁ፣ ኢትዮጵያን ወዳታለሁ ምናምን አለ። ከዛ ጸጉሩም ራሳ ነው አይደለም? እና በጣም ገረመ። እንዴት አወከ ምናምን ሲል ያው ታስታውቃላችሁ፣ አጠር አጠር ትላላችሁ። አንተ በጣም አጭር አይደለም አለው። እሱ ግን በጣም ደስ ይላል፣ ኢትዮጵያን በጣም ወዳታለሁ ምናምን አለ። ባለፈውም እንደዚህ አይነት ሰው ነው የገጠመን። የዚህ የሚለየው ግን ነጭ ነው እና በጣም ደስ የምትሉ ናቸው ምናምን አለና ኢትዮጵያ መተህ ታውቃለህ ወይ ስንለው እስካሁን አልመጣሁም አለ። እና ጋይስ በጣም ደስ እያለኝ ነው ኢትዮጵያዊነታችን እየታወቀ ስለሆነ። ወይ ጋሼ መጡልህ ደግሞ በዚህ በኩል ቆይ እና ልክ ልቀርጽ ስለ ኤስዲ ካርድ ፉል አለኝ። ግን ለነገሩ የሰውየውንም ፕራይቬሲ መንካት ሊሆን ይችል ይሆናል። ደስ ይላል ግን በጣም በጣም ደስ ይላል። ሰው አይቶ ሪኮግናይዝ ሲያደርግ ደስ አይልም? ከእንትን ነህ ምናምን ስትባል በጣም ደስ ይላል። ቴንክስ። ኧረ ኒውዮርክ እንዴት ደስ የምትል ሀገር ናት! ምን እየሰራ አቀልደኝ። ዊርድ ስታፍ አለ እኮ በጣም ደግሞ በዛው ልክ ትላንትና ታይም ስኩዌር ሄድን ጊዜ
በጣም ብዙ እንትኖች አሉ። አንደኛው ምንድነው የምትሰራው መሰላችሁ? ፊውቸራችሁን መንገር ነው እና በቃ በስነ ስርዓት እንትን ለብሳ ምናምን ነገር እንደ አይ ዶንት ኖ ምን እንደምለው አላውቅም። ኢኒዌይስ ደስ ይላል በጣም ጋይስ። ብቀርጽ አሪፍ ነበረ፣ ግን የሰውን ፕራይቬሲ መንካት ሊሆን ይችል ነበረ። ደግነቱ መቅረጽ አይቀርም ነበር። እግዚአብሔር ሲያስቆመኝ ኤስዲ ካርድ ፉላለኝ። ሰውዬው እዚህ እንትን ሌላ የመጣው ማለት ነው። ሻው ሌላ የመጣ ነገር ይሁን የውሻ በቃ የዶግ ፓርክ በቃ እዚህ ይጫወታሉ። መጥተው ነው ከሌላ ውሻ ጋር ምናምን ኢንተራክት ያደርጋሉ። አሁን እንደዛ ነው። ውሾቻችሁን ይዛችሁ ትመጡና እስቲ ዶግራንድ አረ በእናትህ እኔ ውሻ አይወደኝም። በቃ ውሾቻቸውን ይዘው ይመጡና እዚህ ምን መሰለ ኢንተራክት ያደርጋሉ። አረ ማሪ አረ እኔ እንደዚህ አይነት ነገር አይመቸኝም። ውሻ ነክሶኛል እኮ እኔ ከዚህ በፊት እውነት። እሱን አስታውሰው መጣልህ ምንም ያክል ውሻ ከጀርባችን እና ዝም ብለው ውሻቸውን ይዘው ይመጡና በቃ ከሌላ ውሻ ጋር ምናምን ኢንተራክት ያደርጋሉ፣ ይጫወታሉ፣ ራሳቸው ኔትወርክ ያደርጋሉ። የስራ እድል ምናምን ካለ ኢንፎርሜሽን ልውውጥ። እኔ እንደዚህ አይነት የውሻ አይነት አይቻል አቅም ግን የተለያየ የውሻ አይነት አይደለም። አሁን ይሄኛው ምን አይነት ነው? ሲያምር ላሳያችሁ። ለየት ያለ ውሻ አይነት መልኩ ደግሞ ሲያምር ተሸነፈ መሰል። የት እናቅና ቼስ መጫወት ትችላለህ እንዴ አንተ? ትችላለህ እውነት? ጋይስ ደርሰናል። መቅደስ ኢትዮጵያን ኩዚን። ወይኔ ደግሞ እስቲ መስከረም ማለቴ ነው። በደንብ አይታይም። ወይኔ ምናልባት ሪዘርቭ ማስደረግ እኮ ሊኖርብን ይችል ይሆን ነበረ። ይሻላል። ሰላም ነው። ሬስቶራንት የኢትዮጵያ ቡና ነው ብለዋል። ቅመሰው ግን በማሽን የተፈላ የኢትዮጵያ ቡና በቃ ባለፈው አክስቴ ጋር የጠጣሁት እኮ ነው። እዚህ አሜሪካ ከገባ ከኢትዮጵያ ከወጣሁ ልል ነበር። አሁን እቤቴ ስገባ ማለት ነው አንደኛ ማድረገው ነገር ቡና ጨስ አድርገን ቤታችንን እጣናችንን ያጣጥሳል። ትንሽ መልኬ ኮርነስ ያለባችሁ ከኋላ ላይ ስለበዛ ነው እንጂ ስጠልታውኝ እንዳይመስላል። ሳምሳም ኮፊ ደስ እንደሚል እንትን ኮፊ ታውቃለህ? ኢቭን አንድ ሽቶ አሽትተህ ሌላ ሽቶ ስታሸት ኮፊ አሽትትን ዲስቶርትድ የሆነውን እንትን ስለሚያስተካክል አሁን ላለንበት ሲቹዌሽን ኖት ባድ። ይህንን ይመስላል ምግቡ። ብዙ መስሎን ነበረ። አንድ ፍቃድ የሚያስጨምረን ይመስለኛል። ስከወጣ እንታስባለን። ኢትዮጵያ እንጀራ እንጀራው በጣም ይጣፍጣል። ዩኒክ የሆኑ ህንጻዎች አሉ። ይሄኛው መስኮትም የለውም ምንም የለውም። በቃ ምን እንደሆነ አልገባኝም። ይሄኛው ደግሞ ልጆች የሚጫወቱበትን ብሎክ ይመስላል። የፎቅ ጫካ ነው። ለማንኛውም 9/11 የሚባል ሙዚየም እየሄድን ነው። እዛ ስንደርስ ደግሞ ያለውን ነገር እናያለን። ምሳችንን በልተናል፣ ቡናችንን ጠጥተናል። እየመሸ ነው በእርግጥ
ግን ዛሬ መጨረሻ ቀናችን ስለሆነ አዝማች 13 ብር ማየት ያለብን ቦታዎች በሙሉ እናያለን። ማንኛውም ጋይስ አብራችሁ ቆዩ። እንዴ በብል ነገር ናት መሰለኝ። ቁጭ ያለሽ በብል ነው የሚመስለው በእንትን በካሜራ ሂድ ገባል አንሳ ፎቶ እውነትስ ምንድን ነው ይሄ ነገር ግን? ደግሞ ከእንደዚህ ሰዎች ጋር ምንም አይገናኝም። አፕ ላይ በጣም ተቸገርን እኮ ለማግኘት ይሄንን ቤት። ምንድን ነው ይሄ ግን? አይ ቲንክ ትሬድ ሴንተሩ መሰለኝ እኮ ይሄ። ኢትስ ጀስት a trade center ይሄ። እስካሁን ዩ ጋይስ ፊገር አውት ልናደርገው አልቻለም። ሞል ነገር ነው የሚመስለው፣ ግን ብዙ ስቴሮች አሉት ምናምን። የለም ምንም ነገር። አየህ እዚህ ጋር ተጽፏል። አንፎርቹኔትሊ 9/11 ሰዓታችን አልፏል። ወርልድ ኦብዘርቫቶሪ ስሙን ቆይ ድንገት ነው የገባ ነው። ሩፍቶፕ ላይ አሪፍ የኒውዮርክ ቪው የምናይበት ቦታ የገባ ነው። 9/11 ተዘግቷል። እሱን ለመፈለግ ትንሽ ከረከር ልናገኘው አልቻለም። ስሙ ምን ነበር? ይስዬ ኦብዘርቫቶሪ። ግን ህንጻው የምንወጣበት ቆይ ድንገት ሰደን የሆነ ነገር ስለሆነ በደንብ አላውቅም። መግቢያው በጣም ያምራል ሲታይ። ከዛ $10 መጠጥ ተሰጥቶናል። ባይዘው ለእያንዳንዳችን $50 ነው የከፈልነው። $100 ለረሳው ኤክስፔንሲቭ ነው አውቃለሁ። ግን ሴፕቴምበር 9/11 ልንገባ ኦልሬዲ አስበን ስለነበረ በቃ ለዚህ ብሩን አዋል ነው። ወርዝ ያደርጋል ወርዝ አያደርግም አብረን የምናየው ይሆናል። ምንም ኤክስፔክቴሽን የለኝም። እስካሁንም ምንም ነገር አልሰማንም። ስለዚህ እንዲህ እዚህኛው ላይ ነው እንዲህ የምንወጣው። ኦኬ ኒውዮርክ ውስጥ ትልቁ ህንፃ ላይ ነው መሰለኝ የምንወጣው። ኢምፓየር ስቴት ነው። ኢምፓየር ስቴት በዛኛው ሳይድ ነው። ሲያምር ግን ውስጡ በጣም ነው የሚያምረው። ውስጡ በጣም ያምራል። እስቲ ወደ ላይ ወተን ደግሞ እናያለን። በጣም ጓጉቻለሁ። ይሄ ከፍ ያለ ነገር እኮ ስወድ አይ ቲንክ እዚህኛው ጫፍ ላይ ነው የምንወጣው። ትናንትና ያየናት ላይ 124 ሜትር ቶል ሩቅ ነው በጣም። ነምበር 1 ኒውዮርክ ሲቲ 46 ኦኬ። ይሽከረከራል። ከኖርዝ አሜሪካ ሃይስት ነው። ስለዚህ ከኒውዮርክ ሃይስት ነው ማለት ነው። በስመ አብ በጣም ትልቅ ህንፃ ነው። እያየኋት ነበር እኮ ይቺን ህንፃ። ኦፍ ኮርስ አንተ ኢንትራንሱ ሲያምር ታወር ዋን ራይዝስ ፍሮም ኤ ፋውንቴን አቀልድ ና እባክህ firmly attaches to this ኦኬ። ይኸውላችሁ ይሄ ድንጋዩ ስትራክቸሩ ነው። አየህ
ወይ ጠፋ። የህንፃው ስትራክቸር አካል ነው። በስመ አብ ወወልድ ወመንፈስ ቅዱስ እንዴት ያስፈራል! በእናታችሁ በጣም ያስፈራል። ወይ ይጨንቃል፣ ግን ትንሽ እዚህ ውስጡ ይጨንቃል። ማታ ደግሞ ቢሆን አይ ቲንክ አሪፍ ይሆን ነበረ። ነምበር 3 ቴንክ ዩ። እንዴ ሊፍቱ ራሱ ሲያምር ደግሞ ፕራይቬት ሊፍት ውስጥ ነው የገባ ነው። ሊፍቱ ራሱ ሌላ እንትን እንዴ አሜሪካ ዴቨሎፕ እያደረገች ስትመጣ ነው መሰለኝ። አየህ ዴቨሎፕ እያደረገች መጣች። እየደረስን ነው። ያው ሌቭሉን ያሳያል እዛ ጋር አንተ እንትኑ ግን ሲገርም አያስታውቅም እየሄድን እንደሆነ። Welcome to One World Observatory. ሲያስፈራ ግን 102ኛ ፍሎር ላይ ነን አሁን። Uppermost level of One World Observatory. In a few moments, you will enter the See Forever Theater, where your observatory visit will begin. One World Observatory ነው የሚባለው። See Forever. What? Let's wait for 3 minutes above. Okay. ይኸው ፈን ፋክቶች የሊፍቱ ሾክ አብዞርቨር ማለት ነው። በጣም አሪፍ ነው። አያስታውቅማ ስንወጣ ወደ ላይ በጣም አሪፍ ነው። አይ ቲንክ ወርዝ ያደርጋል ጋይዝ። ምግብ ምናምን ኦልሬዲ አይ ቲንክ ሩፍቶፕ ላይ ሬስቶራንት አለ መሰለኝ። እኛንን ደግሞ መጀመሪያዎቹ ቴንክ ዩ እኛንን መጀመሪያዎቹ ደግሞ ቪአይፒ ነው የሚመስለው እንትናቸው ራሱ በትሪትመንት is also nice. This way? Yes. I'm going to step down. You're going to face the screen. Okay? Yep, thank you. እኛን የሚከተለው Where exactly? Dynamic, diverse, and ever-changing, the city and skyline reveal themselves uniquely to each observer. Experience the infinite facets of the city beneath us as you prepare to see forever.
is so... And now, we invite you to enter One World Observatory through the doors on your right, where a spectacular 360-degree view of the city awaits directly below you. Thank you for coming. Please exit to your right and enjoy the rest of your evening. Thank you. አይነት ማጂካል ነገር ነው ያየነው። አይጸዳ ሶ ክሪኤቲቭ በጣም ክሪኤቲቭ ናቸው። በስመ አብ አይ ለምን እንትኑን እናያለን። ኦኬ ሰዎች እንደሚሉ ሬስቶራንት ከዛስ ሬስቶራንት ነው። በጣም ነው የሚያምረው። እንኳንም መጣ፣ እንኳንም ይሄንን መረጠ። አንዴ we get to have pictures? አንዴ በጣም ወርዝ ያደርጋል ዩ ጋይስ። የፈለግከውን መጠጥ ነው የምናዘው። ጭራሽ ፎቶ አነሱን እኮ ዩ ጋይስ። እንዴ $50 በጣም አሪፍ ነው። አየኸው? የሚገርም ቪው ነው ያለው። አሬ ከዚህ ጋር ለራሱ በጣም ይታያል። አዎ $10 ነው የተሰጠን። ስለዚህ እስከ $10 የሚሆን መጠጥ ማዘዝ እንችላለን። ኤሊ ካፌ ናቸው እንደ ጭራሽ የሚታወቅ ካፌ ነው ደግሞ። እስቲ አይ ላቭ ዩ ካፌ ነው የምንለው። እናድል ይሄን ካፌ Okay, but can we buy one here? No, you can buy. You can buy the coupons. You guys pay for the actual price. Yeah, sure. Do you want anything? I honestly don't. እኔ ምንም አልፈልግም። ጋይስ ፍሪ ድሪንክ ያለች መስሎን ነበረ። Okay. I want to pay with card. Over there. Yeah, thank you. ጋይስ ፍሪ ድሪንክ አላችሁ ተብለን ነበር። ሜቢ ሚስ ኮሚኒኬሽን ይሆናል። ተሳስተናል ማለት ነው። ማለት ፍሪ ድሪንኩን ሽንት ቤትም እንደገባ አዩን ነገር ብላናለች። አዎ ጨመር ያለ ቲኬት ስትገዙ ግን ጥሩ ነው ማለት ነው። ኤኒዌይስ ይሄን ይመስላል ሬስቶራንቱ። ጋይስ ይኸው ቪው እንደዚህ ነው በቅርበት። እኛ ነን በቃ ከላይ ያለ ነው ከሁሉም ህንጻ መሰለኝ። ይሄኛው ህንጻ ነው ትልቁ። ሲያምር በጣም ነው የሚያምረው። ሀይሊ ሪከመንድ አደርጋችኋለሁ። በቃ እዚህ ጋር የሆነ የእውነት ራሱ አይመስልም፣ ማጂካል ነው በቃ። በጣም ነው ደስ የሚለው ጋይስ፣ በጣም ደስ ይላል። ጥርት ብሎ ነው የሚታያችሁ ሁሉም ነገር ማለት ነው። በቃ ሁሉም ነገር ድልድዩ፣ ትላንት የተሻገር ነው ድልድዩ ስገን ብሩክሊን ብሪጅ ልቤት ይቻቻለሽ? አዎ ብቻዋን በጣም ህልም ነው የሚመስለው ቦታው። ይሄን በቃ አርበን ፕላኒንጉ በጣም ጸዴ ነው። አዎ አሁን ይሄ እንትን መንገድ በውሃ ስር ነው እየሄደ ያለው። ያይሽን እንትን እና ፕሮባብሊ በዛ ይወጣል ወይ ምናምን እንግዲህ አይ በኔ እምነት ግሬዶ ነው ኦር ከርብ ልንሰራም ይችላል። ከላይ ራሱ ሲታይ ጽድት ነው ያለ ነው። ዌል ፕላን የሆነ ሞዴል ጥንንጥ የህንጻ ሞዴሎች አሉ።
እንደዚህ ትንንጥ መኪና ምናምን አስቀምጠው የሚታየው እንደዛ እያየን ነው ይመስል። በስማሚያኛው አፓርትመንት ነው መሰለኝ ያየው ሩፍቶፕ ላይ ያላቸውን ጋርደን። ይሄኛው ህንጻ ቢሮም ሊሆን ይችላል። ምንድን ነው ያካክሉት? ህንጻዎች ሁሉም ትልልቅ ናቸው። ይገርማል። በመስታወት ላይ የሚራመደው ጋር መሄድ አለበት። በመስታወት የምንራመድበት ጋር እንሄዳለን። በቃ የዩኤስ ቆይታ ሊያልቅ ነው። በቃ አም ገና ሚስ ዩኤስኤ ዝጋና ሪላክስ እናድርግ እስቲ ጋይስ፣ ትንሽ ሪላክስ ላድርግ እስቲ። በቃ መለሳለሁ። ሊያርፍ ነው። ጋይስ የማታውን ቪው ለማየት ቁጭ ብለን ነበር። እኔ ካሜራ ላይ ግን በደንብ አይታይም። እንዴት እንደሚያምር ደግሞ በማታ unfortunately you guys በቀን ያለው ይበልጣል። ወጥተናል። ግን ያለንበት እንትን ህንጻው ራሱ በጣም ነው የሚያምረው። በቃ አንድ ትሬን ስቴሽን አለ፣ ፌሪ አለ፣ ቦት ማለት ነው። እዚህ ውስጥ ነው ያለውና በጣም ነው የሚያምረው። ይሄ ህንጻው ራሱ የሆነ ቤተ መንግስት አይመስልም? ይሄ ራሱ ዋይት ሃውስ ነጭ በነጭ ነው። በጣም ሰፊ ነው። ስትራክቸሩ አርኪቴክቸራሊ በጣም ፕሊዚንግ የሆነ ህንጻ ነው። ጋይስ ስታርባክስ ሪዘርቭ እንገኛለን። መጎብኘት አለባችሁ ተብለን ነበር። አይ ቲንክ ይሄኛው ነው ሌላ ያለ አይመስለኝም። ሁሉም ሰው እዚህ ነው እየመጣ ያለው። ብቻ ሌላ ቦታ የምናውቃቸው አይደሉም፣ ግን በጣም ያምራል። ምን መጠየቅ ፈለክ? አይ ቲንክ ይሄኛውን ነው እባክህ።
ኮፒራይት ላይ ልብኝ ይችላል ዘፈኑ። አይ ሆፕ እንደማይ እንትን አፕቲት ቴራሚሱ ምንም አይልም አሪፍ ነው። ኖርማል ነው። ይሄኛው በጣም የሚጣፍጥ ይመስላል። ምንድነው ውስጡ? ጋይስ ኬኩ ብዙም አይጣፍጥም እውነት እንነጋገር ከተባለ። ኢትዮጵያ ያሉት በተለይ ኮባ ምን በላው ኬክ ትዝ ይላል። ኢትዮጵያ ያሉ ፔስትሪዎች ይቦንሱታል እንደ ጉድ፣ ግን ቤቱ ያምራል። ሮስት ማድረጊያ ማሽናቸው ምናምን ያው እንደ አንድ ቱሪስቶች መጥተው የሚጎበኙት ነገር ነው። ሲታይ ያምራል። የብዙ ሀገር ቡናዎች አሉ። ቅድም እንዳሳያችሁ የኢትዮጵያ አለ፣ የቪየትናም አለ። ከረንትሊ የኢትዮጵያ የላቸውም። በየሲዝኑ ይቀያየራል የሚያስገቡት። ግን ያ ደስ ይላል። ፎር ኤክስፒሪየንስ አሪፍ ነው። ኬኩን ብቻ ነው ያልወደድኩት እንጂ ሌላው ነገር ሪከመንድ ታደርጊዋለሽ ወይ ጋይስ? እንደዚህ እያለን እንግዲህ መሽቷል። ነገ ነው የምንሄደው። ወይኔ ኮፒራይት ይለኛል። ውጣ ከዚህ ቤት፣ ችግር ላይ ነኝ። አያ እግራችን እንደመራን ነው። ስታርበክስ ከወጣን በኋላ ደግሞ ስታርበቀስን ከወጣን በኋላ ምን እንደሆነ አላውቅም። ማርኬት ነገር ነው ዛሬ። በቃ ስፖንታኒየስሊ ነው እየሄድን ያለ ነው። ኤቲኤም ምንድን ነው ግን የተለያየ ሾፕ ነው። አየህ ግን ትንጥዬ ናት። ጁዌለሪ እዚህ መግዛት ትችላለህ። በቃ ብርህን ለማጥፋት ነው በቃ እዚህ መምጣት፣ እንደ ዱባይ ለማጥፋት ነው። አይ ቲንክ እዚህ ጋር መስታወት አለ እንዳትደናገጥ። አየህ ዛሬ አይፎን ልንገዛ ነበረ አልተሳካልኝም። ውስብስብ ሆነብን። ወይኔ አይ አይደለም ርካሽ ከሆነ አንድ ገዛ ለነሐንስ ለቤት አከራዮቻችን ስጦታ ይዘን ለመሄድ አስበን ነው። ግን አይናችን የሚገባ ነገር አላገኘንም። አይ ስጦታ ይዘን ለመሄድ ነው፣ ግን አይናችን የሚገባ ነገር አላገኘንም። ይሄ ይሁን እንዴ? እንዴ ባይሆንስ እንዴት ይዘነው እንሄዳለን? በጣም ኤክስፔንሲቭ ነው። አይ ይዣለሁ ባትሪ። እዚህ ጋርም ጊፍቶች ነው የሚሸጡት። ይሄ ግን እሱ ነው አዘጉ ማለት ነው። እንደዛ አይነት ነገር ይሻላል የሚያስታውሱ
Stop there. ኧረ ያን ሁሉ ቤት አልፈን ምግብ እዚህ ብንበላ አሪፍ ነበር መሰለኝ። አሪፍ ነገር ያለ ይመስላል። ጋይስ ሮዝቬልት አይላንድ ትራምዌይ ገብተናል። በነገራችን ላይ ቾኮሌት ፋብሪካ ገብተን ነበረና በእንትን ነው በአካፋ ዛቅ ዛቅ እያደረጋችሁ በኪሎ ነው የምትከፍሉት እና ለቤት አከራዮቻችን ልንሰጥ ዛቅ ዛቅ አድርገን ልንከፍል ስንል በነፃ ነው። ዛሬ ፓርቲ እያደረግን ነው። በነፃ ነው አይሉንም። ሳይ እንደውን ጨምር ስን ማለትም ሼም ይዞን ነው። ለማንኛውም አሁን ሮዝቬል አይላንድ ትራምዌይ ደርሰናል። በኬብል ካር ነው የምንሄደው። የከተማውን ቪው እናያለን ማለት ነው በገመድ ላይ። ይሄ የመጨረሻ መዳረሻችን ይሆናል ማለት ነው። አይቻልም? ይቻል ይመስለኛል። እኔ ግን ወይኔ እና ይሄን ሁሉ ደረጃ ቀምበታል መሰለኝ። ደስ ይላል። የዚህ ሀገር ሰዎች በጣም አድቬንቸረስ ላይፍ ነው የሚያሳልፉት። በመርከብም ይሄዳሉ እንደ ትራንስፖርት ከአንድ ቦታ ወደ ሌላ ቦታ፣ በዚህኛውም ይሄዳሉ። ደስ ይላል። እዚች ጋር በዚህ መክፈል እንችላለን። በጣም ደስ ይላል። መጣዩ ጋይስ አድርሶ ይመልሰናል። ግን የኛ ቤት በዛኛው ሳይድ ነው መሰለኝ። እንቀመጥ ወይስ እንቁም ነው ጥያቄው። ተቀምጠናል።
ኧረ በጣም አሪፍ ነው ደግሞ ፈጣን ነው ደስ ይላል ደግሞ ርካሽ ነው $2 ነው የከፈልነው ወይኔ ሰፈራችን ወደዚህ ከሆነ ወደ ቤታችን እንሂድ አዎ ወደዛ ከሆነ ግን ያው አንድ ዙርማ ይደገማል አንድ ዙር ግን ስደግም ግን አንቀርጽም ሁለታችን ኢንጆይ ነው እናደርገው ሰፈራችንን እንስቲ ጋይስ ይሄንን ይመስል ነበረ በባቡር ነው የምንሄደው ወደ ቤታችን ለማንኛውም የዛሬው ቪዲዮ ይሄንን ይመስል ነበር የቤት ቆይታዬ በዚህ ተጠናቋል በድል ተጠናቋል እስካሁን ስለተከታተላችሁኝ አመሰግናለሁ በሚቀጥለው ከረጅም ብሬክ በኋላ አሁን እኮ እኔ ትራቭል ካላደረኩ ቪዲዮ አልሰራም ግን ከረጅም ጊዜ በኋላ እንገናኛለን በርታችሁ ሰብስክራይብ አድርጉ